أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين القائل والذاكرين الله كثيرا والذاكرات أعد الله لهم مغفرة وأجرا عظيما ليلة ويذكر ينير الوجه والقلب ويكسو صاحبه مهابة وجلالا ليلة ويذكر ينير الوجه ፊትህን ያበራል ኑር ይለብሳል والقلب ልብህም ውስጥህ ይበራል ويكسو صاحبه የዚክሩን ባለቤት ምን ያደርገዋል መሃበተን ወጀላላ የግርማ ሞገስ ልብስ ካባ ያለብሰው ንዛኪሮች ገና ስታያቸው አላህን ታስታውሳለህ الاسلام ابن تيميه ግርማ ሞገስ አላቸው ከነሱ ፊት መቀባጠር አይሆንልህም يقال عن شيخ الاسلام ابن تيميه ስለ ابن تيميه ሲናገር ابن تيميه ፊት አንድ ሰው ውሸት መናገር አይችልም ነበር شيخ الاسلام ابن تيميه ፊት አንድ ሰው ውሸት ለመናገር አይደፍርም ሃይባቸው ግርማቸው ያስፈራ ነበር ذكر ይሄን ያላብሳ ግርማ ቀላል አይደለም ግርማ ይሰጣል ذكر ድርቀት ሌላው የذكر ጥቅም الذكر علاج لقسوة القلب ذكر ለልብ ድርቀት መድኃኒት ልባውን ይደርቃል ሶላት አልጣፍጥህ ይላል እምቢ ይላል ذكر አብዛ ذكر ስታበዛ ውስጥ ቀልብ حسن البصري متى جاء رجل الى حسن البصري عند سود حسن البصري متى من علاتشو رحمه الله فقال اجد في قلبي قسوة حسن البصري من علاتشو انت امام علاتشو لبي وسط درقت ያገኛለሁ علاتشو حسن البصري من علوت قال اذهب بذكر الله تاديا ذكر ادرجا على الزباط حسن البصري قال الشاعر الاسلامي من الى اذا مرضنا تداوينا بذكركم فنترك الذكر احيانا فننتكس اذا مرضنا يتمم من غزي تداوينا بذكركم اللهم بما استوس اللهم ذكر بمادرج ندن نبر ነገር ግን አንዳንዴ ذكርን እንተውና فننتكس صبر ብለን እንወድቃለን ልባችን ይደርቃል ይላል ሌላው የذكر ጥቅም من ذكر الله ذكره አላህን ያስታወሰ አላህ ያስታውሰዋል በላጩ የذكر ነጥብ እዚህ ላይ ከذكر ከምናተርፋቸው ትርፎች ውስጥ በላጩ ይሄኛው قال تعالى الله سبحانه وتعالى من إلى فاذكروني أستوصوا أذكركم وهو مؤمن فلنحيي صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة من عمل صالحا ملكا سرا يسرا من ذكر أو أنثى سيتم هنا وهو مؤمن السوء مؤمن هنا بالله يمن سيوان فلنحيينه نانور ولنا على حياة طيبة دسمي يرقات حيوتنا نوروالا حياة طيبة መከራ ችግር ሊፈራረቅብህ ይችላል ግን ዱንያ ላይ ደስ የሚል ህይወት ትኖራለህ ማንም የማይኖረው يقول ابن القيم ጸጋ በጸጋ የሚጣቀሙ ሰዎች የማይኖሩትን ህይወት ዱንያ ላይ ትኖራለህ يقول ابن القيم كما في وابل السيب فللإحسان لإحسان له جزاء مؤجل ولا بغز ለደግ ስራ ዱንያ ላይ ከአኺራ በፊት የምታገኘው ጥቅም አለ በደግ ስራ እንዳለህ ዱንያ ላይ የምታገኘው ጀና الدنيا يقول شيخ الإسلام ابن تيمية من يلالو إن في الدنيا جنة الدنيا وسط جنة لا يدخل آخر سيد الدنيا وسط من لم يدخلها زيش الدنيا وسط يالقبة لا يدخل جنة الآخرة الآخرة جنة هايقبة بلال فهو في الآخرة اللهم بالقرآن من دون ميلون ومن كان في هذه الأعمى فهو في الآخرة أعمى وأضل سبيلا እዚህ ዱንያ ላይ እውር የነበረ ሰው አኺራም ላይ እውር ነው በል አضل سبيلا መስመር ይሳተ ከዛም በላይ ዱንያ ላይ የደስታ ህይወት የጀነትን ህይወት በኢማን የምታገኘው የርካታ ህይወት ካልኖር አኺራ ላይ ጀነታት አንተ ከሚገቡት አይደለም እዚሁ ይታወቃል እዚህ ዱንያ ላይ የምትኖር ህይወት አለ ዛኪሮች ይህን ህይወት ነው የሚኖሩት ይህ ህይወት ሐያተን ጠይባ ማለት ደግሞ አረቢያን መጅሊስ ቁጭ ብለህ አረቢያን መጅሊስ ላይ ቁጭ ብለህ ሩዝ እየበላህ ዲሽ እያየህ መኖር ማለት አይደለም ችግር መከራ እየተፈራረቀብህ አየር በአንተ ላይ እየተለዋወጠብህ የአየር መለዋወጥ ካንተ ላይ ምንም ተጽዕኖ የማያመጣ ስትሆን ደስ የሚል ህይወት ትኖራለህ ሽሮ በላህ ደሮ በላህ አንተ ደስተኛ ነህ በህይወት ውስጥ እርካታ ይሰማል وقال لي مرة يالو ابن القيم ما يصنع أعدائي بي ጠላቶቼ እኔ ላይ ምን ይሰራሉ ብለው አሉኝ አሉ
ጠላቶች አንገላቷቸው ያሰቃያቸው ያሰሯቸው ነበር ኢማሙ ኢብኑ ተይሚያ ጠላቶች እኔ ጋር ምን ሊፈጥሩብኝ ይችላል ጭራሽ ሊጎዱኝ አይችሉም አሉ انا جنتي وبستاني في صدري እኔ እኮ ጀነቴ አትክልቴ ልቤ ውስጥ ነው ያለችው ውስጥ ቀልቤ ውስጥ ነው እኔ رحت فهي معي لا تفارقني የትም ቦታ በዳ አትለየኝም አብራኝ ነው የምትሄደው ጀነቴ ان حبسي خلوته ቢያስሩ ጠላቶች ደብድበው መታሰር ለኔ خلوا ይሆንልኛል ከሰው ተለይቼ ذكر ማድረግበት ከያም ላይ ለምሰግድበት ቁርአን የምቀራበት ቦታ ይሆንልኛል وقتل شهاده ቢገሉኝ ደግሞ ሸሂድ ነኝ በአላህ መንገድ ላይ ዲን ላስተላልፍ ስለሞትኩት ሸሂድ ነኝ وإن أخرجوني من بلدي سياحة ደግሞ ከሀገር ቢያባርሩኝ ለኔ መናፈሻ ይሆንልኛል ከሀገር ሀገር እየተዘዋወቅ ዳዕዋ ሰጣለሁ فسيروا في الأرض ناغر يتزوق እንዴት ጠላቶችን ይፈቅዱ አንድ ሰው ተጎዳ የሚባለው ጀነቱ ውስጥ ያለችው መቀማት ሲችል ከአላህ Subhanahu Wa Ta'ala ጋር ያለው ሰንሰለት መበጠስ ሲችል ይሄን ደግሞ ማንም ሊያደርገው አይችልም ውስጥ እንዳያስኩት ቢገለኝ ሸሂድ ነኝ ቢያስሩ ይخلوا ይሆንልኛል ቢያባሩኝ ይያስነው ይደስታ ህይወት ትኖራለህ ዱንያ ላይ ዛኪሮች ይሄን የደስታ ህይወት ነው የሚኖሩት وكان بعض العارفين يقول كصالح جست عند من الال لو علم الملوك وأبناء الملوك ما نحن فيه لجالدونا بالسيوف تصرك سربيت سدرك تمري بالله ندمي لو من قالوا لو علم الملوك نكون عصرك تتو النغسان የንጉሳን ቤተሰቦች እኛ ምን ኖረው ህይወት ይደስታዩት ቢያቁ እቺን ለመቀማት በሰይፍ ይታገሉ ነበር ማንም አይኖርም እኛ ምን ኖረው ነው ይደስታ ህይወት በደስታ ይዘፍናል ይደስታ በቃ እስር ቤት ውስጥ ነው ያሉት ደረቅ ተምር እየበሉ ውስጣቸው በደስታ ይዘፍናል ምን አለ ደስታ በቀልቤ ህይወት وقال الاخر ሌላኛው صالح ሰው ምን አለ አንዳንዴ በቀልቤ የሚያልፈኝ ወቅት አለ ደስ የሚል ህይወት ያልፋል ውስጥ እርካታ ተሰምቶት የሚያልፈኝ ወቅት አለ አቁሉ በይላል ان كان اهل الجنه في مثل هذا انهم لفي عيش طيب የጀነት ሰዎች እኮ እኔ አሁን ያገኘሁት ያለሁትን ደስታ ያገኙ ከሆነ ዱንያ ውስጥ ነው በጣም ተመችቷቸዋል ማለት ነው የጀነት ሰዎች ሱብሃንአላህ الدنيا ውስጥ ነው እኮ ይሰራል ግን ውስጡ የሚያሳልፈው የደስታ ህይወት ኢማን እርካታ አለ ሰዒድ ውስጥ እርካታ ያገኛል ሽሮ በላ ደሮ በላ ሰዒድ አንዳንዴ እንደ አይነት ወቅቶች በባዶ እግር መኪና ካዘው በላይ ደስተኛ ምን እላለሁ ተገረመኝ እኔ አንዳንዴ እንደ አይነት ወቅቶች በህይወት ይለያል ደስታ ያገኙ እና ምን እላለሁ ተገረመኝ በርግጥ የጀነት ሰዎች እኔ አሁን ያገኙት ያለው ደስታ ያገኙ ከሆነ በቃ ጀነት የሚያምር መኖሪያ ነው ማለት ነው መገረም የተነሳ ደስታው ላይ አንተ በጣም የሚያምር ቤት ስታይ ጀነት የሚመስል ቤት አየው ትላለህ ከመገረም የተነሳ ሰውየው እንዲህ ይላሉ يقول ابن القيم ይላሉ وعالم الله ያቃል ይላሉ ما رايت احدا اطيب عيش منه قط እኔ ከኢብኑ ተይሚያ የበለጠ የደስታ ህይወት የሚኖር ሰው አይቻላቅም مع كل ما كان فيه من ضيق العيش ومع ما كان فيه من الحبس ابن تيمية متأثر ابن تيمية ينور ችግር የነበረበት ሰው ግን يدسترات نبر منورو وهو مع ذلك من أطيب الناس عيشا وأشرحهم صدرا وأقواهم قلبا ይህም ሆኖ እየታሰረ ሁሌ የችግር ህይወት ይኖር ተሚያ ልባቸው የተከፈተ የደስታ ህይወት የሚኖሩ ነበር ተሉሑ ነድረቱ النعيم على قسمات وجهه سبحان فيتو بنور يابر ሁሌ ደስተኛ ነበር ابن تيمية كذا ابن القيم يعيزو من قالوا فسبحان الله من أشهد عباده جنته قبل لقائه دنيان ጥራት ይገባው ያ አላህ Subhanahu Wa Ta'ala ባሮችን የሚወዳቸው ባሮችን ዱንያን ሳይለቁ የጀነት ኑር ያኖራቸው ጌታ وفتح لهم أبوابها في دار العمل የጀነትን በር ገና ዱንያ ላይ ያሉ ከፈተላቸው فأتاهم من روحها ونسمها وطيبها የጀነት ሽታው ደስታው መጣላቸው ገና ጀነት ሳይገቡ እንደ አይነት ህይወት መኖር ከፈለክ ከዚክር ጋር ሁሌ ተሳስበ መኖር አለብህ ሁሌ አላህ Subhanahu Wa Ta'ala መተውሰሞን አለበት ውስጥ በደስታ ይዘጋ ሽሮ ድላደሮ ላንተ ምንም አደረጋ ዱንያ ነገለቃ ዛኪሮች እስከዛ ድረስ ግን የደስተኛ ህይወት እንድትኖር ያደርጋል ዚክር ተቀበል ዛኪሮች እንደ አይነት የደስታ ህይወት የሚኖሩት ተስተጃቡ ዳዕወቱ ሌላው የዚክር ተቀበል ዳዕዋው
للذاكر تستجاب دعوته لذاكر دعوة طري دعاء الله سبحانه وتعالى النبي صلى الله عليه وسلم يقول النبي صلوات ربي وتسليماته عليه النبي صلى الله عليه وسلم ثلاثة لا يرد الله دعاءهم سوسوች አሉ አላህ ዱዓቸውን የማይመልሰው الذاكر الله كثيرا اللهم በጣም የሚያስታውስ ودعوة المظلوم የተበደለ ሰው ጥሪ ካፊር እንኳን ቢሆን والإمام المقصد ፍትሃዊ በፍትህ የሚመራ ኢማም መሪ ንጉስ ፕሬዝዳንት የሚያደርገው ዱዓ አይመለስ የሶስት ሰዎች ዱዓ ከነሱስ በቀደም ተከተል ማን መጀመሪያ ማን እንጠቀሱ الذاكر الله الله كل ذكر የሚያደርግ እጁን ዱዓ ያነሳ ሲለት ابن الاشهام የሚባል حديث رواه البيهقي وحسنه الألباني ሲለት ابن الاشهام የሚባል አንድ من الصالحين ከደጋግ ሰዎችስ كان في بعد الغزوات ከሆነ ጦርነት ሲመለስ ከጂሃድ ሲመለስ መንገድ ላይ فما تفرس فرس ይሞትበታል ወደ ቀኝም ወደ ግራ ተመለከተና ሰው ሊጠይቅ አልፈለገም ثم قال الله እጁን አነሳና ምን አለ اللهم لا تجعل لمخلوق علي منه فإني أستحي من سؤال غيرك ጌታዬ ሆይ ሌላ ሰው ውለታው ሁሉ የሚመጻደቅብኝ አታደርገኝ እኔ ካንተ ውጭ ሌላ ሰው መለመን እጠላለሁ መለመን የምፈልገው አንተን ብቻ ነው አንተ እርዳኝ ባዶ በረሃ ላይ ነው فأحيا الله فرسه إلى الله سبحانه وتعالى يموتون فرس አስነሳለት فركبه حتى إذا وصل أهله ይህም ፈረስዬ ጋለበ መጣና ቤቱ ላይ ሲደርስ فقال لغلامه ለሰራተኛው ምን አለው ፉክ ከሰልክ فإن الفرس عارية فرسون توشوا ነው ልቅፍታና ልቀቀው ፈረሱን አለው فنزع السرج فهبط الفرس ميتا ያ የታሰረበትን ገመድ ፈቶ ሲለቀው ፈረሱ ካላህ ተውሶቱ ነው ሙቶን ነበር ወድቆ ሞተ ይላል ፈረሱ شوف الله سبحانه وتعالى እንዴት ዱዓውን استجابه እንዳደረገ ذاكر ዱዓው አንዴ እጁን ያነሳ እንደሆነ ምን ነው ሁሌ በቀን ውስጥ ስንት ሺህ ዚክር ሲል የለመደ ምላስ አንዴ እጁን ያነሳ እንደሆነ ቅድም መላእክቶች እንዳሉት ሰውቱ ማዕሩፍ ሚን አብድ ማዕሩፍ ይባላል ሰማይ አረሂ ታወቀ ድምጽ ነው ከታወቀ ባሪያ የመጣ ድምጽ ነው ይባላል ለዛ ዱዓ መልስ ይሰጣል ዛኪር ዱዓው استجابه ምንድነው الوئام مع ሌላው የዚክር ተቀር ዛኪሮች የሚገኝ ተመሩ ትርፉ ምንድነው الوئام مع الكزامዶ ከተፈጥሮ ጋር መዛመድ ራሷ ከተፈጥሮ ጋር ጥሩ ተዛምዶ ትስስር ተፈጥሮ አላህ Subhanahu Wa Ta'ala ምን ነው ተፈጥሮ ራሷ አላህን ኢላ يسبح بحمده الله سبحانه وتعالى القرآن ላይ ምንድነው የሚል وإن من شيء إلا يسبح بحمده ولكن لا تفقهون تسبيحه ምንም ነገር وإن من شيء ነኪራ ምንም ነገር እኮ የለም አላህን Subhanahu Wa Ta'ala የሚያጠራው ቢሆን እንጂ بحمده ያመሰገነ ولكن እናንተ ነገር ግን لا تفقهون تسبيحه تسبيح ደራረጋችሁ እናንተ ነገር ግን አታውቁትም ሁሉም ነገር አላህን ያወሳል ተራራው መሬቱ ድንጋው ሰማዩ አላህ Subhanahu Wa Ta'ala ይذكራል ذكر ያጠራል ما في السماوات وما الله سبحانه وتعالى ሌላ አያት ላይ ምንድነው የሚለው سبح لله ما في السماوات وما في الارض وهو العزيز ሰማይ ላይ ያለ وما في الارض سبح لله الله نطر ما في السماوات ሰማይ ላይ ያለ وما في الارض መሬት ላይ ያለ ፍጡራን እንዳለ وهو الله عزيز አሸናፊ حكيم ጥበበኛው ሁሉም ፍጡራን አላህ Subhanahu Wa Ta'ala የሚذكر አንተ ذاكر ከወንክ ከተፈጥሮ ጋር ተዛምዶ ይኖራል በአንድ መስመር ላይ ነው የምትጓዙት ከተፈጥሮ ጋር አትጋጭ ተዛምዶ ይኖራል ነብዩ ሰለላሁ ዐለይሂ ወሰለም አንዴ ጀበል ኡሁድ ተራራዩትና ምን አሉ هذا جبل احد ይንኮ ኡሁድ የሚባለው ተራራ ነው يحبنا ونحبه ይወድና እኛም እንወደዋለን ኡሁድና ይሄነው ነብዩ ሰለላሁ ዐለይሂ ወሰለም ከተራራ ጋር ያላችሁ ዝብብ እኛም ሙእሚኖችን ኡሁድ ተራራ ይወድናል እኛም እኮ እንወደዋለን አንዴ ነብዩ ሰለላሁ ዐለይሂ ወሰለም ከአቡበክር ሲዲቅ ዑስማን ዑመር ባሉበት ሶስት አራቱ ኡሁድ ተራራ ላይ ሩጠው ሲወጡ ኡሁድ ተራራ ተዝኢንማ عليك نبي سنطر النبي صلى الله عليه وسلم اثبت احد انت احد رجابل فانما عليك نبي كانت ليك يوطاو نبي وصديق አቡበክር ሲዲቅ ነው አብሮኝ ያለው ወሸሂዳን ሁለት ሸሂዶች ለወደፊት መስዋዕት የሚሆኑ ዑመርና ዑስማን ነው ከላይ ላይ ያለው ተረጋጋ ፈሰበት
ሁሉም የአላህ ባሪያ ነው አንተ ትክክለኛ የአላህ ባሪያ ነብይ ሰለላሁ ዐለይሂ ወሰለም ከተፈጥሮ ጋር የተፈራቸው ዝምድና ሁሉም የአላህ ባሪያ ነው አንተ ትክክለኛ የአላህ ባሪያ እሱ አጋዥ ይሆናል ተፈጥሮ ውስጥ አስሐቡል ካህፍ ሁላችሁ ታውቃላችሁ በዲናቸው ሸሽተው የት ውስጥ ይገባሉ ካህፍ ውስጥ ዋሻ ውስጥ ይገባሉ ከሳው ረጅም አላህ Subhanahu Wa Ta'ala ዘው ወደ 309 ዓመት ከቀኝ ወደ ግራ ያዘዋወራ ኑሯቸው እና ፀሐይ ስትወጣ ይላል አላህ Subhanahu Wa Ta'ala وترى الشمس إذا طلعت تزاور عن كهفهم ذات اليمين ፀሐይን ስትወጣ ታያታለህ እነዚህ እንግዲህ ዋሻው ክፍት ነው እነሱ መሃል ላይ ነው የተቀመጡት في فجوة من መሃል ላይ ነው ያሉት ፀሐይ ስትወጣ በጨረሯ እንዳታቃጥላቸው ወደ ቀኝ ዞራለች ስትወጣ ደግሞ ጨረሯ እንዳያገኛቸው وإذا غربت تقرضهم ذات الشمال ፀሐይዋ እንዳትነካቸው ስትገባ ደግሞ ጨረሯ እንዳያገኛቸው ወደ ግራ ትዞራለች ያያችሁ የአላህን ባሮች ማቃጠል አልፈ አላህ አዘዛት እንዳትነካቸው ከራመት ለሁም ለአላህ ሲኑ በዲናቸው ሸሽተው ዋሻው ውስጥ የተደበቁ ወጣቶች ናቸው አላህ Subhanahu Wa Ta'ala ፀሐይ እንዳታገኛቸው አደረገ ፀሐይ አንተን አትነካ ጓደኛህ ነው የምትሆን ተፈጥሮ ጋር ዝምድና ይኖራል ጠላቶች ጋር ከሙሽሪኮች ጋር ጦርነት አንድ ነብይና ከነቢያቶች ውስጥ ከጠላቶች ጋር ከሙሽሪኮች ጋር ጦርነት ሲያደርግ ቆየና ሊያሸንፍ ትንሽ ሲቀረው ፀሐይዋ ልትገባ ፀሐይዋ ከገባች ደግሞ እነዛ ጠላቶች እንደ አዲስ ተደራጅተው ነገ በአዲስ ኃይል ነው የሚገጥሟቸውና ለማሸነፍ አስቸጋሪ ሆነ ፀሐይዋ ልትገባ ምን አደረጉ ፀሐይም በማን ቁጥጥር ስር ናት አላህ Subhanahu Wa Ta'ala እጃቸውን አነሱና ምናሉ ያ ረብ አቁማት ፀሐይና ቆመሽ ጦርነቱ አላህ Subhanahu Wa Ta'ala ፀሐይን አቆመላችሁ ለሳቸው ያ ረብ አስገባት ቆመሽ ጦርነቱን ለብዙ ሰዓታት አካሂደው ካሸነፉ በኋላ ያ ረብ አስገባት አላህ Subhanahu Wa Ta'ala ፀሐይን አስገባት ከመግባቷ ፊት የቆመችበት አንድ መጽሔት ላይ ቻይናዎች ይሄን ታሪክ ፀሐይ ለብዙ ሰዓታት ከመግባቷ ፊት የቆመችበት ብለው አንድ መጽሔት ላይ ባለፈው ዘግበው አውጥተው ነበር በቻይና ታሪክ ውስጥ ጽፈው አስቀምጠውታል ይሄን ታሪክ ፀሐይን አላህ Subhanahu Wa Ta'ala ለዚህ ሰው አቆመለት ምነው እሱም የአላህ ባሪያ ነው ፀሐይም የአላህ ባሪያ ናት አላህ አዘዛት ለዚህ ባሪያ ቆመች ያያችሁ ነው ዛኪሮች ተፈጥሮ አላህን ዚክር የሚያደርግ ስለሆነ ዛኪር ተፈጥሮ ጋር ዝምድና ትስስር ይኖራል አንድ ከሷሊሆች ከደጋጎች ዑለማዎች ውስጥ አንዴ ከአንድ ንጉስ ጋር ለግባባ ይላል ምን ሁሌም ትክክለኛ ዑለሞች በሰላም አይኖር አንድ ንጉስ ስተት ይሰራል ያንን ያወግዛሉ አግብቶ ያስራቸዋል ያሰቃያቸዋል ልክ እንደዚሁ አንድ ስርዓቱን ሲያወግዙ ይሄ ንጉስ ይቆጣና ያስራቸዋል ታሰሩ ይሄ ዓሊም ታሰሩና ለሰው ሊያስቀባቸው ብሎ ህዝብ ሰበሰበና 3 ቀን የተራበ አንበሳ ለቀቀባቸው እንዲበላቸው እሳቸው ቆመው ሶላት እየሰገዱ ነበር አንበሳው 3 ቀን የተራበ የሚበላው እየፈለገ ወደ እሳቸው እየሮጠ መጣ ከእሳቸው ነው ሲደርስ ፈተወቀፍ ቆመ ከዛ ዞር ያለ ይደባብሳቸው ጀመር በልጋው ከዛም በኋላ ጋርዱን አስጠራና ይጠብቃቸው ሰውየው ይሰግዳል ከዛ ንጉሱ ጋርዱን አስጠራና ماذا فعل الكلب بابن الكلب አለው ጋርዱን ጠርቶ ይሄ ውሻው يعني አንበሳውን በዚህ በውሻ ልጅ ዓሊሙን እኮ በዚህ በውሻ ልጅ ምን ሰራ በጣጨሰው እንዲያለ የሚገርም ነገር ከዛ ጋርዱ ምን አለ ያ ሰይዲ رأيت امرا عجيبا የሚገርም ነገር ነው ያየሁት ምን አየሃለው والرجل ساجد والاسد في جنبه يحرس ሰውየው ስጁድ ላይ ተደፍቷል አንበሳው ደግሞ እሱን ይጠብቀዋል ለጋርዱን እንኳን ሊበላው በጣም ደነገጠ ንጉሱ ያለና አስወጣውና ከጎናቸው ቁጭ እንዳለ ምን ታስብ ነበር አንበሳው ይወጥ ወደ አንተ ሲመጣ ሲለው قال اني يا الله عندي قران نبر ما استوس فاصبر لحكم ربك فانك باعيننا لقيتا فرد تقدس አንተ በእኛ እይታ ቁጥጥር ስር ተለቀቃቸው እኛ እየጠበቅን ያየነበረው ሚሊዮን አያት እየስተውቱ ተቀበላቸው ንጉሱ ደረገጠና ፈቶ ለቀቃቸው ይህን ክስተት ያየነበረው ህዝብ በውጭ ነው ሲወጡ ተቀበላቸው ያ ሼህ ማ ኩንተ ተፈክሩ አንበሳው እየሮጠ ሊበላ ሲመጣ ምን ታስብ ነበር ይበላኛል ሰውየው ምን አለ ኩንቱ ፈክሩ ማ ተፈክሩ ሶላት ላይ ተቆም ተታስቡት ይበላኛል ጭራሽ ካሳቤ ማልመጣ ግን ማስተነተነ የነበር ሶላት ላይ ሁኜ በላጩ ሲነካይ በልጋጉ አልዓቡል አሰዲ ነጀሱ አምላ ያልኩ ነበር ሳስብ ነበር ያንበሳ ልጋግ
እንዲነጅሰን አይነጅስም ሐታ ላ ይበላኛል ይፈራለሁ አንበሳ ሶላቴ እንደይበላሽ ብዬ ደጋጉ ይነጅሰኝ ምን አይነጅስ ብያርኩ እንዴ ይበላኛል ብዬ ይፈራለሁ አንበሳ ሱብሃንአላህ አንበሳ የማን ባሪያ ነው የአላህ Subhanahu Wa Ta'ala ፍጡር ነው ለአላህ ታዛዥ ባሮች ናቸው አንተ የአላህ ባሪያ ከሆንክ ከነሱ ጋር ዝምድና ነው የምትፈጥረው ዛኪሮች ከተፈጥሮ ጋር ዊአም ጥሩ ደስ የሚል ተዛምደው ጉድ አግሪመንት ጥሩ ትስስር ይኖራል ጉድ ኮኔክሽን ጥሩ ደስ የሚል ተዛምደው ትስስርን ትፈጥራለህ ዛኪር ከሆንክ ለማለት ደረጃው ትልቅ ነው ሌላው የመደምደሚያ የማደርገው ዚክር እንግዲህ እንዲህ ተፈضل አለኝ ጥቅም አለው ደረጃው ትልቅ ነው በዚክር ለመበረታታት ምን እናደርግ ሁለት ነገር ያስፈልገናል አንደኛ አላህ Subhanahu Wa Ta'ala በዚክር እንዲያበረታን ዱዓ ማድረግ ነው ነብዩ ሰለላሁ ዐለይሂ ወሰለም ከሶላት በኋላ እንድናደርጋቸው ያዘዙን ዱዓ ለምን ብለን ነው اللهم ጌታዬ አعني على ذكرك አንተን በማውሳት ላይ እገዘኝ ወሹክሪክ በማመስገን ላይ ወህስን عبادتك አንተን በጥሩ በመገዛት ላይ እገዘኝ ብላችሁ ዱዓ አድርጉ ብለዋል ይሄን ዱዓ እናደርጋለን አለ ለዚክሪ ሁለተኛ ጥሩ ጓደኛ አብሮ እንዲያደርግ ዚክር የሚያደርጉ ሰዎች ነብዩ ሙሳ አለይሂ ሰላም ወንድማቸውን ሃሩንን አላህ Subhanahu Wa Ta'ala አብሮ እንዲያደርግላቸው ሲጠይቁ ምንድነው ያሉት ከይኑ ሰብሐከ ከثيرا ወነذኩረከ ከثيرا ጌታዬ ከሃሩን ጋር ሆነን አንተን በደንብ በብዙ እንድናወሳ በብዙ እንድናመሰግን ነው ጥሩ ጓደኛ ግቡ ምንድነው አብሮ አላህ Subhanahu Wa Ta'ala እንድታወስነውና ኢንሻአላህ አላህ Subhanahu Wa Ta'ala በሰማነው እንጠቀም ያደርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك وآخر دعوانا الحمد لله رب العالمين السلام عليكم ورحمة الله تعالى